ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ወደ ዝርዝር ዜናዎቹ ከመሄዳችን በፊት ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ አርዕስተ ዜናዎቹ እናልፋለን። አውስትራሊያ ዜጎቿ ወደ ትግራይ፣ አማራ እና ሌሎች የኢትዮጵያ ክልሎች እንዳይጓዙ ማስጠንቀቂያ ወጣች። ከምስጋና ወደ ክስ ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጠች። የጠቅላይ ሚኒስትር አብይ አህመድ የኢትዮ ኤርትራ ግንኙነት መሻከሩን በተመለከተ የሰጡትን ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስትር ጠንካራ የቃላት ትችት የሰነዘረበትን መግለጫ አውጥቷል። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። ግጭትን ሸሽተው በቆቦ የሰፈሩ ተፈናቃዮች ሰላማዊ ሰልፍ አደረጉ። በዝርዝር ወደ ምንመለከታቸው ዜናዎች እንለፍ። ከምስጋና ወደ ክስ ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጠች። ከምስጋና ወደ ክስ ኤርትራ ለጠቅላይ ሚኒስትር አብይ አህመድ ንግግር ምላሽ ሰጠች። የጠቅላይ ሚኒስትር አብይ አህመድ የኢትዮ ኤርትራ ግንኙነት መሻከሩን በተመለከተ የሰጡትን ማብራሪያ ተከትሎ የኤርትራ ማስታወቂያ ሚኒስትር ጠንካራ የቃላት ትችት የሰነዘረበትን መግለጫ አውጥቷል። መታረቃችን የግለሰቦች አለመሆኑን መታረቃችን የህዝቦች መሆኑን ከኤርትራ መንግስት በላይ የኤርትራ ህዝብ በተግባር አሳይቶናል። እሱም በኋላ መጣበታል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽ የኢትዮጵያውያን ገዥ ፓርቲ የይስሙላ ፓርቲ ሲሉ ጠርተውታል። ጠቅላይ ሚኒስትሩ የሰነዘሩት ክስ ረካሽና አጸያፊ ውሸት ነው ያለው መግለጫው ቀደም ሲል ለኤርትራ ጦር የከፍተኛ ጀግንነት ሜዳሊያ ምስጋና ሲያስጎደጉድ እንደነበር አስታውሷል። የኢትዮጵያ መንግስት አሁን የቀረበውን ክስ በኤርትራ ላይ ለሚከፍተው ህገወጥ ጦርነት ሰበብ ፍለጋና ማደናገሪያ ነው ብሏል። ጠቅላይ ሚኒስትሩ በንግግራቸው የጎላን ተራራን እንደ ማነጻጸሪያ መጥቀሳቸው በኤርትራ ላይ ያላቸውን ቀስቃሽ ወራሪ አጀንዳ የሚያሳይ ነው ሲል ኮንኗል። ቀደም ሲል ጠቅላይ ሚኒስትሩ በፓርላማ በሰጡት ማብራሪያ የኤርትራ ጦር በትግራይ የፈጸመውን ዘረፋና ግድያ ለወቅታዊ ጸብ መንስኤ አድርገው ማቅረባቸው የሚታወስ ሲሆን የኤርትራ መንግስት በበኩሉ ንግግሩ የውሸት ድራማና ለቀጣይ ጦርነት የሚደረግ ቅድመ ዝግጅት ሲል አጣጥሎታል። አውስትራሊያ ዜጎቿ ወደ ትግራይ፣ አማራ እና ሌሎች የኢትዮጵያ ክልሎች እንዳይጓዙ ማስጠንቀቂያ ወጣች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭል የጉዞ መረጃ መድረክ መረጃ አመላክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎች ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ተጠይቀዋል። የአውስትራሊያ ባለስልጣናት በአሁኑ ወቅት በትግራይ ክልል የሚገኙ ዜጎቻቸውን አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠውን የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞቹ አካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞዎች በሚከሰቱበት ወቅትም በቤት ውስጥ እንዲቆዩ መክሯል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝ እና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር በሚያዋስኑ የድንበር አካባቢዎች ጉዞ እንዳያደርጉ አሳስቧል። ማስጠንቀቂያው ከአማራና
ከቤኒሻንጉል ጉሙዝ ክልሎች ጋር የሚያዋስኑትን የኦሮሚያ ሰሜናዊ ክፍሎችን ይጨምራል። ግጭትን ሸሽተው በቆቦ የሰፈሩ ተፈናቃዮች ሰላማዊ ሰልፍ አደረጉ። የኮረም፣ ወፍላ፣ ዛታ፣ የራያ ማንነት ጥያቄ በፕሪቶሪያው ስምምነት መሰረት እንዲፈታልን እንጠይቃለን ሲሉ በሰሞኑን የህወሓት እንቅስቃሴ ከአካባቢያቸው የተፈናቀሉ በቆቦ ከተማ ሰላማዊ ሰልፍ ዛሬ አካሄዱ። ሰልፈኞቹ ጦርነቱ፣ ስደት ብዙ ነገር አሳጥቶናል፣ ባለፉት 6 ዓመታት ለ4 ጊዜ ተፈናቅለናል ብለዋል። የኮረም፣ ወፍላ፣ ዛታና የራያ ማንነት ጥያቄ በፕሪቶሪያው ስምምነት መሰረት እንዲፈታልን እንጠይቃለን ሲሉ በሰሞኑን የህወሓት እንቅስቃሴ ከአካባቢያቸው የተፈናቀሉ በቆቦ ከተማ የተጠለሉ ተፈናቃዮች ጠየቁ። ተፈናቃዮቹ ዛሬ ባደረጉት ሰልፍ ጦርነት፣ ስደት ብዙ ነገር እንዳሳጣቸውና ባለፉት 6 ዓመታትም ለ4 ጊዜ መፈናቀላቸውን ተናግረዋል። ወጣቶቹ በግዳጅ ለወታደራዊ ስራ እየተወሰዱ ነው ያሉት ሰልፈኞቹ የፌዴራል መንግስት ህግ ሊያስከብር ይገባል ሲሉ ጠይቀዋል። ወጣቶቹ በግዳጅ ለወታደራዊ ስራ እየተወሰዱ ነው ያሉት ሰልፈኞቹ የኢትዮጵያ የፌዴራል መንግስት ህግን ሊያስከብር ይገባል ሲሉ ጠይቀዋል። ከሰሞኑ በራያ አላማጣና 6 ወረዳዎች ዙሪያ ተፈናቅለው በቆቦ ከተማ ያሉ ተፈናቃዮች መንግስት የአካባቢውን ሰላም እንዲያስከብር አደባባይ ወጥተው ጠየቁ። በአሁኑ ጊዜ ቁጥራቸው ከ60 ሺህ የሚልቅ ተፈናቃዮች ከሰሜን ወሎ ቆቦ ከተማ የሚገኙ ሲሆን ከ2013 ዓ.ም ጀምሮ በተደጋጋሚ ጦርነትና መፈናቀል መዳረጋቸውን የገለጹት በሰላማዊ ሰልፉ ተሳታፊ የሆኑት የአላማጣ ከተማ ነዋሪዋ ወይዘሮ ገነት ከበደ ጦርነት የሚገኘው ጥቅም የለም፣ መንግስት በፕሪቶሪያው ስምምነት መሰረት ወደ አካባቢያችን ይመልሰን ሲሉ ተናግረዋል። በትግራይ ግጭት መቀጠሉን ተከትሎ በክልሉ የሚገኙ ተቋማት ግጭቶች እንዲቆሙና እርቅ እንዲወርድ በድጋሚ ጥሪ ያቀረቡ። በትግራይ የሚገኙ የሃይማኖትና የሲቪል ማህበረሰብ ተቋማት በክልሉ በተለያዩ አካባቢዎች የሚታዩ የውስጥ ግጭቶች በአስቸኳይ እንዲቆሙና ልዩነቱ በውይይት እንዲፈቱ ጥሪያቸውን በድጋሚ ያቀረቡ። ተቋማቱ በደቡብ ትግራይ በኩል መጠነኛ የመረጋጋት ምልክት ቢታይም በሌሎች አካባቢዎች ግጭቶች በመቀጠላቸው ተፋላሚ ወገኖች ግጭቱን አቁመው ወደ እርቅ እንዲመለሱ አሳስበዋል። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው አስቸኳይ ስብሰባ በወንድማማቾች መካከል የሚካሄደውን እርስ በርስ መገዳደል መቆም አለበት በማለት ግጭቱን ለማስቆም በንቃት እንደሚሳተፉ አስታውቀዋል። ሲኖዶሱ ለጋዜጠኞች በሰጠው መግለጫ የትግራይ ህዝብ በቅርብ ታሪኩ እጅግ አስከፊ ለሆነው ቀውስ በተጋለጠበት በዚህ ወቅት የውስጥ ጥቃቶችን ለማስቆም የእርስ በርስ መግባባትና እርቅ እንዲሰፍን እንደሚሰራ ገልጿል። ለዚህ ከሰባቱም የትግራይ ሀገረ ስብከት የተውጣጡ 5 አባላት ያሉት የእርቅ ኮሚቴ ማቋቋሙን አስታውቋል። በተመሳሳይ የትግራይ ፐብሊክ ዲፕሎማሲ ፎረም ጦርነቱ ይቁም፣ ወደ ውይይት እንመለስ በሚል በወጣው አስቸኳይ መግለጫ ጥር 27 ቀን 2018 ዓመተ ምህረት ያቀረበውን ጥሪ በማስታወስ ወገኖች ልዩነታቸውን በኃይል ከመፍታት ይልቅ በውይይት እንዲፈቱ በድጋሚ አሳስቧል።